ፈርጄ አስጨከንኩሽ ለዓመታት ልረዳ ሊገባኝ አልቻለ አትጂብኝ ውዴ ያወኩት ብዙ አለ። ምን ማለት ነው የሚሆነው? ተኮሳትረሃል እና ማታ እንዴት ነው የተለያየ ነው የሚሆነው? ጠይቄሽ እኮ ምንም አላውቀውም ነው አይበርድልም? እሺ እና ታዲያ ምንም ሳላውቅ ምንም ነገር ሸፋፍኛ አላልኩም። ማታ ስለተናደድከኝ ነው አላሻም። በደንብ ሰላም በል። ምንም አልተናደድኩም። እኔ ስጠይቅሽ ዝም ስላልሽኝ ነው መናገር እንደማትፈልጊ ገብቶኝ ተናድጄ። ለምንድን ነው መናገር የማልፈልገው? እኔ ጋር እኮ ምንም አንተ የምትለውና እኔ ጋር ያለው ነገር ጭራሽ አይገናኝም እኮ። ማለት አንተ የምትለውና ልጁ ማን ነው እንዴ? እኔ ማንስ ቢሆን ምን አገባኝ? እኔ እዛ ሰርግ ቦታ ነው ተገናኘ ነው። ከማን ጋር? ከልጁ ጋር ነው አለ። እና እንደዛ ይኮናል አይቼም ማለት ነው። ምን ሆንኩኝ? ምን የተለየ ነገር ምን አደረኩ? ኧረ እባክሽ እየተጎራረሽ ምናምን ምን ሆንኩኝ አለ። እና እሺ ሰው ሊያጎርስክ እንደዚህ እጁን እንትን ብሎ እምቢ ትል እንዴ? ራሱ ፈልጎ ካጎርስ ምን ችግር አለው? ምንም አይደለም። በደንብ ነው ያዩዋችሁ። እንዴ ራሱ ፈልጎ ካጎርስ ምን ችግር አለው? ምንም አይደለም። እኔ እዛ ጋር ሁሉንም ጠይቄያለሁ እንዳለ ደግሞ ብቻ አንተ እኔ ላይ ያጠቆርክ እንጂ እኮ ምን እንደ ልጅ እኮ አጎርሷል። ሌሎቹን ማንንም አላጎረሰም። አይቼዋለሁ፣ ጠይቄያቸዋለሁ። አላቃቸውም ነው ያለኝ። ምንድነው የምትከራከሪው? ተረጋጋ። አንተ ምን ሆነህ? ምንድነው የምትከራከሪው? እየተከራከርኩለት አይደለም። እየተከራከርሽለት ነው። ወይኔ ብሩኬ፣ እኔ ማታ ስጠይቅሽም አላውቀውም ምናምን ብለሽ ጓጓ ብለሽ ነው የገባሽው። ለምን ጠይቀኛለሽ? ከእሱ ጋር ላይፍ የለኝ እኔ ታውቀዋለህ። ቤተሰብ ፊት ነው የምናገረው። ሀይሚ ምንም እኔ ከዚህ በኋላ ድብብቆሽ ምናምን አልፈልግም። ድብብቆሽ ነገር አንድ ባንድ ነገር ይል ልጁ ማን ነው? በቀኝ ብሩኬ፣ ምን ሆነህ ነው እንደዚህ ከማያውቁት ሰው ጋር እንደዚህ አይኮንም። በቃ ሳሏሽ ምን የተለየ ነገር? ጉርሻ እኮ ነው የጎረስኩት። ምንም ጉርሻ አይደለም። በቃ በደንብ እያየሁሽ ነበር። ምን ሆንኩኝ? ሌላ ምን አየሁሽ? በደንብ ብዙ ነገር ነው ያየሁሽ። ታውቂዋለሽ። አጣጥፌ መቀመጥ ነበረብኝ። ታውቂዋለሽ። ምን ከጓደኞችሽ ጋር ያሉሽውን ነው ከሱ ጋር ያሉሽ አይደል እንዴ? እነሱም እኮ አሉ አይደለ እንዴ? በዙሪያ ናቸው እኮ ምን ሆነ? ከአንቺ ጋር ነበር ልጁ ሞር እንትን እያለኝ ነበር። ምን ሆነክ ነው? ለምን ደግሞ አትረጋጋው? ምንም ተረጋግቼ እኮ ነው ያወራሽ እንዴ። አንተ ሲጀምር ጊዜ ነበር እኔ ላይ ምን አስፈጠጠ? ኦኬ ማፍታቴም ስህተት ነበር። እሺ አመሰግናለሁ። አይደለም እንዴ ነው እያረግሽ ያለውን ነገር ለማየት ነበር። ምን አስፈጠጠ ነው ያልሽው? እሺ አገባኝ። እኔ ምን የተለየ ነገር አደረኩኝ? በቃ ተይው አይደለም ብሩኬ፣ እንዴ ምን ሆነክ ነው? ተይው። ምን አስፈጠጠ አልሽ? ለምን አየኸኝም ነው? ማታም እንደዛ ጮህብኝ። ለምን አየኸኝ ነው? አይ እሱማ መብትህ ነው። አንተ ያላየኸኝ ማለያየኝ። አይ በቃሽ። ለምንድን ነው? እሺ ለምን አፈጠጥክብኝ አልሽኝ እኮ በቃ። እንዴ ምን ሆነክ ነው? ምንም መብትህ ነው እኮ ማፍጠጥ እኮ መብትህ ነው። እኔ እንደዛ ለማለት ሳይሆን ተረዳኝ። ተናገርሽ። ምኑ በምኑ ነው መረዳሽ? እንዳልሽኝ ነገር በምኑ ልረዳሽ? እንድትረጋጋ ነው እንደዛ ያልኩ። ለምን አፈጠጥክብኝ? እንድትረጋጋ። አረ ብሩኬ ምን ሆነክ ነው? በቃ እንዴ ምን ሆነክ ነው? ምን በቃ እኔ ልጁን እኮ በቃ እዛ ጋር ተገናኘን። በቃ አለቀ እኮ። አይ ምንም ያልቅ ነገር የለም ማለት ምንም ያልቅ ነገር የለም። በቃ እኔ እዛ ጋር ያየሁት ነገር ይደብራል። አረ ብሩኬ ይደብር ነበር። ስለደበረኝ ተናገርኩሽ። ምን ያክል የሚያስደብር ምን ያስፈጥጣል አልሽ? እሺ ጉርሻ ከዛ በኋላ ምን ያስፈጥጣል አልሽኝ። በቃ መለሽልኝ እኮ ይገባኛል ማለት እኮ ነገርሽኝ። ኖ አይደለም። ይሄን ያክል እንደዚህ እንዴ ባየህን ቁጥር እኮ የሆነ የማይታይ ነገር ነው፣ ትናንሽ ነገር ነው እንዲህ የሚታይክ ላንተ። በዛ ላይ የሆነ መጥፎ ነገር ራስና ታሳብ እኮ አናቴ ላይ ትወጪ ነበር እንጂ እኔ ብሆን አናቴ ላይ እንዴት ተሰቃቀኝ እኮ። እኔ ምን የተለየ ነገር አደረኩኝ? እሱ ልቦና ሻቀዋል። እኔ ያየሁትን ነገር ስላየሁ ነው በቃ የተናገርኩሽ እኮ እኔ ልጁ